ተስፋ ቆርጠሃል። ኤልያስም ተስፋ ቆርጦ ነበር። ብቸኝነት ተሰምቷል። ኤልያስም ብቻዬን ቀርቻለሁ ብሎ እንደኛ ተስፋ ቆርጦ እንደኛ ግራ ገብቶ ተጨንቆ ብቸኝነት ተሰምቶት ብሞት ይሻለኛል በቃ ሰብስበኝ ብሏል። ተጨንቆ ነበረ፣ ግራ ገብቶት ነበረ፣ በቃ ሰብስበኝ ብሎ ነበረ። ጀግና ተጫውተን የሆነ ቀን ልንፈራ እንችላለን። ከደካሞች ጋር እግዚአብሔር ይቆማል። ተስፋ ከቆረጡ ጋር እግዚአብሔር ይቆማል። ከዛሉ ጋር እግዚአብሔር ይቆማል። ከተጨነቁ ጋር እግዚአብሔር ይቆማል። ሞታቸውን ከተመኙ ጋር እግዚአብሔር ይቆማል። አይገርም? ቃልህ እውነት ነው። በእውነት ምን አድርጋቸዋል? ኢየሱስ ቀድሰኝ። የመጨረሻ ጌተሰማኒ ሲጸልይ ቃልህ እውነት ነው፣ በእውነት ደግሞ ምን አድርጋቸው? ቀድሳቸው። እውነት ነው ነፃ የሚያወጣችሁ ወገኖች። የስውር እስራታችሁን የእግዚአብሔር ቃል ይበጥሰዋል። እስቲ በደንብ አሜን በሉ። እዚህ ውስጥ ተስፋ የቆረጡ ሰዎች አሉ ነው የምትለን? አዎ። መጽሐፍ ቅዱስ ያዕቆብ ምዕራፍ 5 ላይ ሄዳችሁ ተመለከቱ። ኤልያስ እንደኛ ምን ነበር ይላል። ለምንድን ነው የተነገረ? እንደኛ ሰው ነበረ። ኤልያስ በእሳት የተነጠቀው እኮ ነው፣ በሰረገላ ሄደው ሰውዬ። እሱ ሰውዬ እንደኛ ሰው ነበረ። ሰማይን ለመቆለፍ ጸለየ፣ ፓወሩን አሳየን፣ እንደገና ከፈተ። የሚገርም ነው። ኤልያስ እንደኛ ሰው ነበረ፣ የሚጸልይ፣ ሰማይ የሚዘጋ፣ ሰማይ የሚከፍት ፓወርፉል የሆነ አገልጋይ ነበረ። እንደኔና እንደናንተ ሰው ነበረ። ምንድነው ሊነግረን የፈለገው? ኤልያስ እንደኛ ሰው ይሁን እንጂ እንደኛ ተስፋ ቆርጦ ያውቃል። እንደኛ ሰው ይሁን እንጂ እንደኛ ተስፋ ቆርጦ እንደኛ ግራ ገብቶ ተጨንቆ ብቸኝነት ተሰምቶት ብሞት ይሻለኛል በቃ ሰብስበኝ ብሏል። ኤልያስ እንደኛ ሰው ነበር። ተስፋ ቆርጠሃል? ኤልያስም ተስፋ ቆርጦ ነበር። እግዚአብሔር የተወው መስሎት ነበር። ብቸኝነት ተሰምቷል። ኤልያስም ብቻዬን ቀርቻለሁ ብሎ ተጨንቆ ነበረ፣ ግራ ገብቶት ነበረ። በቃ ሰብስበኝ ብሎ ነበረ። እኔ ከአባቶቼ አልበልጥ በቃኝ ብሎ ነበረ። ነገሩ ዓለሙን ትቶት ነበረ። ተስፋ ቆርጦ ነበር። ዛሬ ተስፋ የቆርጣችሁ ሰዎች አላችሁ? ምን ውስጥ ነው ያላችሁ? እግዚአብሔር ቃል ዛሬም ሕያው ነው። ዛሬም ድምፅ አለ። ያ ጀግና በቂሶን ወንዝ 400 ምናምን ነቢያቶችን ያዋረደ የእግዚአብሔርን ስም ያስከበረ ታምራት ያደረገ ያ ድንቅ ሰው በቃኝ አለ በማግስቱ። የትናንትና ጀግንነት የጠፋባችሁ ሰዎች አላችሁ? ዛሬም የእግዚአብሔር ቃል ሕያው ነው። የትናንትና ቆራጥነት በእግዚአብሔር ላይ የነበራችሁ እምነት የጠፋባችሁ ሰዎች አላችሁ? ዛሬም እግዚአብሔር ሕያው ነው። ቃሉ ዛሬም ሕያው ነው። የፈራችሁበት ነገር አለ? አዎ። ትናንትና ጀግና የነበረ ዛሬ ፈርቷል። አዎ። ምንድነው ያስፈራው ኤልያስ ብትሉት የሆነች ሴትዮ ዛች። ኤልዛቤት የምትባል ሴትዮ ዛተች። እኔ አይደለሁም በነቢያቶቼ ላይ እንዳደረክ አንገትን ነው እቆርጣታለሁ አሳያለሁ አለችው። ያን ጊዜ ብር ብሎ ጠፋ በዛች። ወገኖቼ ለሁሉም ነገር ጊዜ አለው። ጀግና ተጫውተን የሆነ ቀን ልንፈራ እንችላለን። ስንፈራም እግዚአብሔር ሕያው ነው። ጀግናም ስንሆን እግዚአብሔር ሕያው ነው። ጤነኛ ተጫውተን ነገ ልንታመም እንችላለን። ጤነኛም ሆነን እግዚአብሔር ሕያው ነው። ታመንም ሕያው ነው። እስቲ አሜን በሉ። አግኝተን እግዚአብሔር ሕያው ነው። አተንም እግዚአብሔር ሕያው ነው። ለኢዮብ ጠይቁት፣ ሁሉ ሞልቶለት እግዚአብሔር ሕያው ነው። ነገሮች ጠፍቶም እግዚአብሔር ምንድን ነው? ሕያው። ምን ውስጥ ያላችሁት? ደከማችሁ? ኤልያስ ደከሙ። እንደኛ ሰው ነበር። ዴስቲኒው እኮ በእሳት ሰረገላ መወሰድ ግን በእሳት ሰረገላ ወደ አባቱ ወደ አምላኩ መሄድና በአገልግሎቱ መካከል ተስፋ መቁረጥ አለ፣ ሞትን መፈለግ አለ፣ መደንገጥ አለ፣ መጨነቅ አለ፣ የሆነ ሴትዮ መፍራት አለ፣ ዛቻ መፍራት አለ። ይሁላችሁ እግዚአብሔር ባዘጋጀላችሁ ክብርና በዛሬ መካከል የሆነ ስልክ ጥሪ ያስፈራችኋል። የሆኑ ሰዎች ስልክ ጥሪ ደውሉ፣ ድምፁ ያስፈራችኋል። የሆኑ ሰዎች ድምፅ፣ የሆኑ ሰዎች ንግግር፣ ዙሪያችሁ ያለ ሁኔታ ያስፈራችኋል። መንግስት ሊያስፈራችሁ ይችላል። የገቢዎች ሊያስጨንቋችሁ ይችላል። ሁሉ ሊያስጨንቃችሁ ይችላል። እመኑኝ ግን እግዚአብሔር ሕያው። እስቲ በደንብ አሜን በሉ። ዛሬ ምድር ላይ የሚርመሰመሱት ነገስታት ከመኖራቸው በፊት የነበረ ነው። እግዚአብሔር ያለ ነው፣ የነበረ ነው። እስቲ በደንብ አሜን። እስቲ ጮክ በሉና አሜን በሉኝ። አዎ ኢትዮጵያ ምድር ላይ የነበሩ ነገስታት በነበሩበት ጊዜ እንደ ቀላል ነገር ሲቆጥሩት እሱ ነበረ፣ እነሱ የሉም፣ እሱ ግን አለ። ኃያላን ነበሩ፣ የለም እግዚአብሔር ያሉ፣ እነሱ የሉም፣ እሱ ግን አለ። ዛሬም እየሰራ ነው። አይገርማችሁ? ክብር ለኢየሱስ። እስቲ ወደ ላይ አጨብጭቡ ለእግዚአብሔር ክብር። ጌታ የተመሰገነ ይሁን። የምናመልከው አምላክ ይሄ። ፈርታችኋል?
ኤልያስም እንደኛ ሰው ነበር፣ ፈርቶ ነበር። በክትክታ ዛፍ ስር ፈርቶ ሰበሉ ውሰደኝ በቃኝ ያላችሁ ሰዎች አላችሁ። መኖር የፈራችሁ ሰዎች ምንድን ያስፈራችሁ? እግዚአብሔር ከዙፋኑ ሆኖ ተርስ በቃኝ ውሰደኝ ብሎ ጮኸና እዛው እንቅልፍ ይዞት ክልትው አለ። ከዛ መልአኩ መጣና የሚበላው ነገር እዚህ ምን ትሰራለህ? እዚህ ምን ትሰራለህ? ፈራን ኤልዛቤት ይወድዳርከምና በልብላ የምትሄድበት መንገድ ሩቅ፣ ተነስና ብላ። ወገኖች የምትሄዱት ገና ሩቅ፣ ካሁኑ ወገባችሁ አይፈታ። ኢየሱስ ይመጣል። እስቲ በደንብ አሜን በሉ። ተነስና በላል። በላ አሁንም በላ ጠጣና መልሶ ተኛ ይላል። ድጋሚ መጣና ሰጣው ተነስና ብላ። አሁንም በልቶ ሊተኛ ነው። ተነሳው። ወገኖቼ እግዚአብሔር እንደዚህ ይላችኋል፣ ተነሱ። ከፈራችሁበት፣ ከወደቃችሁበት፣ ከዛላችሁበት ተነሱ። ኤልያስ እንደኛ ሰው ነበር። ተስፋ ቆርጣችኋል። ነገሮች በጣም ብቻዬን ቀርቻለሁ አለ። ብቻዬን ነኝ አለ። ወገኖቼ ብቻችንን አይደለንም። እግዚአብሔር አለው፣ ስራ አለው። እስቲ አሜን በሉ። እኔ ብቻዬን አይደለሁም በሉ እስቲ። እኔስ ብቸኛ ነኝ የሚል መዝሙር የምትዘምሩ ሰዎች ካላችሁ እናንተ ብቻችሁን አይደላችሁ። እግዚአብሔር በዙፋኑ ላይ ቢሊዮኖች አሉት። እስቲ አሜን በሉ። እስቲ እኔ ብቻዬን አይደለሁም በሉ። እግዚአብሔር ከኔ ጋር ነው በሉ እስቲ። የደካማ ሰዎች ሕይወት የተጻፈበት ምክንያት እኔ ደካማውን እግዚአብሔር እንደሚያነሳኝ እንደሚጠቀምብኝ። አሜን። በቃ ደክማችኋል። ከነ ድካማችሁ እግዚአብሔር በጸጋው ይሰራባችሁ። ከደካሞች ጋር እግዚአብሔር ይቆማል። ተስፋ ከቆረጡ ጋር እግዚአብሔር ይቆማል። ከዛሉ ጋር እግዚአብሔር ይቆማል። ከተጨነቁ ጋር እግዚአብሔር ይቆማል። ሞታቸውን ከተመኙ ጋር እግዚአብሔር ይቆማል። አይገርማችሁ? ሕይወታችሁ እግዚአብሔርን በመሸሽና በማይሆን ቁልፍልፍ ውስጥ ገብታችሁ ወጥመድ ውስጥ የወደቃችሁ ሰዎች አላችሁ። እግዚአብሔር አይጥልም። ሂዱና ዮናስን ጠይቁት። ዮናስ በአሳ ነባሪ ሆድ ውስጥ ገብቶ 3 ቀን ወገኔ ጥልቅ ይዞት ሄደ። ከሚዳንበት አይደለም ከማይዳንበት ጥልቅ ውስጥ እግዚአብሔር ጠርቶ አውጣ። ዮኒ ናውጣ ለምነው እዛ ውስጥ ሆኖ እግዚአብሔርን አሰበው። እግዚአብሔር ከእንደዚህ አይነት ጭንቅ ያወጣል ነው የምትለን ፓስተር ቸሬ? የስ ለሰው የማይቻል ለእግዚአብሔር ለምንድን ነው የተጻፈው? ትምህርታችን ተጻፈ። የኔ ጥልቅ ነው የኔ ችግር ይቅርታ ለኔ እንኳን አልነግርህም፣ ምክንያቱም የሚፈታልም የኔ ጥልቅ የኔ መቤት ጥልቅ የሚባል የለም። ሲኦል ብትገቢ እሱ ጎትቶ ያወጣሽ። እስቲ አሜን በሉ። አንተ በዚያ አለ አለኩ። ወደ ሰማይ ቦታ አንተ በዚያ አለ፣ ወደ ሲኦል ቦርድ አንተ በዚያ። እግዚአብሔር በጣም ትልቅ። እስቲ አሜን። የሆነ እጥረት የሚሰማችሁ ሰዎች አሉ። አሁን እግዚአብሔር ከየት ያመጣል? ራሱ እግዚአብሔር ኩን ያሳዝነኛል ሰዎች አሉ። እግዚአብሔር በቃሉ የማይመልሰው ነገር የኔ ይላሉ አንዳንድ ሰዎች። የኔ ኮምፕሊኬትድ ነው ፓስተር ቸሪ። የኔ እንኳን የኔ በጣም ውስብስብ ነው። ራሳቸውን ሲቆላልፉ ማለት የኔ በጣም የለም፣ በጣም ውስብስብ ያለ ነው። ይኸውላችሁ እዚህ ውስጥ የሌለ ነገር የለም። መጽሐፉ ስሙ መጽሐፍ ቅዱስ ነው። እዚህ ውስጥ ቅዱስ ሰዎች ብቻ አይደለም ያሉት፣ ብዙ ርኩሶችም አሉ። እዚህ ውስጥ የተሳካላቸው ሰዎች ብቻ አይደለም ያሉት፣ የወደቁም ሰዎች አሉ። እዚህ ውስጥ ቅዱስ ሰዎች ብቻ አይደለም፣ ኃጢአተኛም ሰዎች አሉ። እዚህ ውስጥ የበሉ ሰዎች ብቻ አይደለም፣ የተራቡም ሰዎች አሉ። እዚህ ውስጥ ጸልዮ የተፈወሱ ብቻ አይደለም፣ የሞቱም ሰዎች አሉ። እዚህ ውስጥ የሌለ ነገር የለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር የብዙ ደካሞችን፣ የብዙ ተስፋ የቆረጡትን፣ የብዙ በውድቀት ውስጥ ያለፉ ሰዎችን ሕይወት እዚህ ውስጥ የጻፈበት እንዲጻፍ ያደረገበት ዋናው ምክንያት ላንተ ለኔ ነው። ግራ እንዳይገባል። መጽሐፍ ቅዱስ ሮሜ 15:4 ላይ ደስ የሚለኝ ቃል አለ። ለምን እንደተጻፈ መጽሐፍ ቅዱስ ሲነግረን ሮሜ 15:4 በመጽናናት መጽሐፍት በመስጠቱ መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለምናችን ተጻፈ? ለትምህርታችን ተጻፈ። ለትምህርታችን የተጻፈው እዚህ ውስጥ የማንማርበት ነገር የለም። እያንዳንዱ ነገር እንማርበታለን፣ ተስፋ ቆርጠን እንዳንወድቅ። የኛ አይነት ታሪክ ያላቸው ሰዎች እዚህ ውስጥ አሉ። ምን አይነት ታሪክ ውስጥ ነው ያላችሁት? በደንብ የምትሰሙኝ እዚህም እዛም ሆናችሁ ምን አይነት ታሪክ ውስጥ ነው ህይወታችሁ ያለው? ምን ውስጥ ነው እናንተ ያላችሁት? አየኔ የተለየ ነው አትበሉኝ። የቱ ጋር ነው ያላችሁት? ተስፋ ቆርጣችኋል? ተጨንቃችኋል? ግራ ገብቷችኋል? ይሄ መጽሐፍ ለትምህርታችን ተጽፏል። ልንጽናናበት ተጽፏል። ልንገሰጽበት ተጽፏል። ትምህርት ልንወስድበት ተጽፏል። በምን አይነት ሁኔታ ውስጥ ነው ያላችሁት ወገኖች? የመጽሐፍ ቅዱስ የተጻፈው እኛ አንብበን ተምረን ምናምን አዋቂ ልንሆንበት አይደለም።
ህይወታችን እንዲለወጥበት። በጣም ብዙ ሰዎች መጽሐፍ ቅዱስን ለእውቀት ያነቡታል፣ አዋቂ ለመባል። መጽሐፍ ቅዱስን አዋቂ ለመባል አናነበውም። ከዚህ በፊት ነግሬያችኋለሁ። መጽሐፍን የምንናገረው ነገር ለማወቅ ከሰማችሁ አዋቂ ነው የምትሆኑት። ይሄን መጽሐፍ ለመታዘዝ ከሰማችሁት መንፈሳዊ ነው የምትሆኑት። መጽሐፍ ቅዱስ አዋቂ የምትሆኑበት መጽሐፍ አይደለም፣ የምትለወጡበት መጽሐፍ ነው። እስቲ መጽሐፍ ቅዱሴ በሉ። እስቲ ጮክ በሉና እጆቻችሁን አንሱና መጽሐፍ ቅዱሴ የማቀው መጽሐፍ ብቻ ሳይሆን የምለወጥበት መጽሐፍ ነው። መጽሐፍ ቅዱስ የምትለወጡበት መጽሐፍ ቅዱስ ነው። ዛሬ የማወራው ነገር እናንተን ይለውጣል። እስቲ አሜን በሉ። ለዚህ ነው ከአፌ የሚወጣው ቃሌ በከንቱ አይመለስም፣ ይሰራል አለ። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያጠጣት ታበቅልና ታፈራ ዘንድ እንደሚያደርግ እንዲሁ የምሻውን ይፈጽማል። ይሄ የእግዚአብሔር ቃል ዛሬ ማታ በእያንዳንዳችሁ ህይወትና ኑሮ፣ ትዳር፣ መንገድና የህይወት አቅጣጫ ላይ ስራ ሰርቶ ያልፋል። ይሰማል። እንደሱ ነው የሚያደርገው። እዚህ ውስጥ የደካማ ሰዎች ታሪክ አለ። በጥንካሬ ኖረው ውድቅ ያሉ ሰዎች ታሪክ አለ። ኖራችሁ የወደቃችሁ ሰዎች አላችሁ። እዚህ መጽሐፍ ቅዱስ ውስጥ ተስፋ የቆረጡ ሰዎች አሉ። በተስፋ ተነስተው መንገድ ከሄዱ በኋላ በቃ እግዚአብሔር ጥሎናል ብለው የፈሩ ሰዎች አሉ። እግዚአብሔር የደረሰላቸው። ተስፋ ቆርጣችኋል። እዚህ መጽሐፍ ቅዱስ የታመሙ ሰዎች አሉ። ታመው ግራ የገባቸው የሚሞቱ የመሰላቸው የሞትን አዋጅ የሰሙ ሰዎች አሉ እኮ። እነሱ ሰዎች ምን ሆነላቸው? እዚህ ውስጥ አለላቸው። በሞትና በህይወት መካከል አንድ እርምጃ የቀራቸው ሰዎች አሉ። በምን ውስጥ ነው ያላችሁት? እነሱ እዚህ ውስጥ አሉ። በምን የተጽናኑት? እንድንጽናናበት። እዚህ ውስጥ በጣም የብዙ ደካማ ሰዎች ህይወት የተጻፈበት ምክንያት ዛሬ ደካማ ሰዎች ተስፋ እንዳትቆርጡ። እዚህ ውስጥ የወደቁ ሰዎች የተጻፈበት ምክንያት የወደቃችሁ ሰዎች መነሳት እንደምትችሉ እንድታውቁ። የእግዚአብሔር ቃል ዛሬም ይሰራል። እስቲ አሜን በሉ። ዛሬ ተስፋ የቆረጣችሁ ሰዎች አሉ። እዚህ ውስጥ ተስፋ የቆረጡ ሰዎች አሉ። የተከዳችሁ ሰዎች አላችሁ። ክህደት በህይወታችሁ የተፈጸመባችሁ እዚህ ውስጥ የተከዱ ሰዎች አሉ፣ ኢየሱስን ጨምሮ። ብቻችሁን ያላችሁ ሰዎች አላችሁ። እዚህ ውስጥ ብቻዬን ቀርቻለሁ ያሉ ሰዎች አሉ። ማንም የለኝም ያሉ ሰዎች አሉ። የእናንተም ብርቅ አታርጉት። ይልቅ ጆሮዎቻችሁን፣ ልባችሁን ለእግዚአብሔር ቃል ክፈቱ። ዛሬም ተወርውሮ ህይወታችሁ ውስጥ መጥቶ ስራ ሰርቶ ይሄዳል። እስቲ አሜን በሉ። ልባችሁ ላይ ጫኑና እግዚአብሔር ሆይ ዛሬ በእኔ ህይወት ላይ ቃል ስለሚሰራው ነገር አስቀድሜ ያመሰግንሃለሁ። ክብር ለኢየሱስ ይሁን።